የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ ሰጣችኋለሁ ብሎ የማይተገበር የ3ዲ ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ይሄን ይዞ ከጠፋ በኋላ አዲስ አበባ አሜሪካ ላይ ጋዜጠኞችን ሰብስቦ የመንግስት ባለስልጣናት ጉቦ ስጠኝ ብለው እያስቸገሩኝ ስለሆነ ኮብልያለሁ ብሏል። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚሁ ነው ያለው። ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ይሄን በተጋነነና በማይተገበር ሐሳብ ይዞ መጣ። ከሰዎች ላይ ገንዘብ ሰበሰበ፣ ይዞባቸው ጠፋ። ይሄኛውም ሰረቀ። ልዩነቱ ምንም እንትን የለውምና ዶክተር ፍስሐ እሸቱ ከሀገር ቢወጣም እሸቱ መለሰ ሀገር ውስጥ ነው ያለውና ሰብሰብ ብለን ይሄን ሰውዬ እንጠይቀው። ኮሜዲያን የሚለው እንኳን ትንሽ ያናደኛል ሳቁ ጭምርና እሸቱ መለሰ በተጨማሪ ኤአይ ስልጠና ሰጣለሁ ብሎ ብር ሲለቀው ነበር። አርቲፊሻል ኢንተለጀንስ ኢንስቲትዩት ለማንም አካል ኤአይ ስልጠና እንዲሰጥ እውቅና የሰጠውት የለምና ተጠንቀቁ የሚል መልእክት አስተላልፏል። በዚህ አጋጣሚ በሁለቱም ጉዳይ ላይ የተበላችሁ ሰዎች ተሰብስበን ይሄ ነገር ወደ ሕግ ቢሄድ ምን ይመስላችኋል? ኮሜዲያን እሸቱ በሕግ ሊጠየቅ እንደሆነ ተሰምቷል። ምክንያቱ ደግሞ ያለ ፍቃድ የሚሰጡ የኤአይ ስልጠናዎችን በመስጠቱ በሕግ እንደሚጠየቅ ነው ይፋ የተደረገው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በቅርቡ ባወጣው መግለጫ በሀገሪቱ ውስጥ በሰው ሰራሽ አስተውሎት ወይም በኤአይ ዘርፍ ስልጠና መስጠት የሚችል ፍቃድ ያገኘ አንድም ድርጅት እንደሌለ ተሰምቷል። እንደሚታወቀው ኮሜዲያን እሸቱ በራሱ የዩቲዩብ ቻናልና በተለያዩ ሚዲያዎች ላይ የኤአይ ስልጠናዎችን እንደሚሰጥ እንዲሁም ምዝገባ እያደረገ እንደሚገኝ በተደጋጋሚ ሲገልጽ መቆየቱ ይታወቃል። ነገር ግን ከመንግስት ምንም አይነት ፍቃድ እንዳልተሰጠና ለማንኛውም ግለሰብ ይህ ፍቃድ እንዳልተሰጠ ይፋ አድርገዋል። ማሰልጠንም ክልክል ነው ተብሏል። የሚሰጡት ላይም በሕግ እንደሚያስጠይቅ ይፋ ተደርጓል። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ ጋብዛለሁ። አመሰግናለሁ። አቶ መንሱር አዲስ አበባ ገብቻለሁ ብሏል። እንኳን ደህና መጡ አቶ መንሱር። ቡርኪና ፋሶ የሚነሳሳ ነገር የለም። አዲስ አበባ ገብቻለሁ ካለ በኋላ ተናዶ አይኑ ቀልቶ እኛ እንደገፋ ነው፣ ስሙን እንዳጠፋ ነው፣ እንደበደል ነው እሪ ሲል ነበር። አንዳንድ ጊዜ እውነት ዝም ስትል ውሸት ናት አፈቀላጤ የምትሆነው። አቶ መንሱር አንተ ካስተዋወቅከው ድርጅት ቪክቲሞች መካከል የአንዱን ታሪክ ልንገር። እድሜያቸው ቢያንስ ለአንተ አባት ይሆናሉ። የኩላሊት ህመምተኛ ናቸው። በሳምንት 7000 ብር ለኩላሊት እጥበት ያወጣሉ። ይሄንን ብር በየሳምንቱ 7000 ብር እያወጣው ከምጨርስ መኪና ልግዛና በዚህ መኪና ታክሲ እየሰራው የማገኘውን ብር ለኩላሊት እጥበትና እዳይን እከፍላለሁ ብለው ነው ብር የሰጡት። ቢሮ ገብተው ሲያለቅሱ ነበር፣ እባካችሁ ብር ይመልሱልኝ ብለው። ይሄ ነው የሚያመንኛል። ይሄ ነው እንደዚህ አይነት ጭካኔ ከየት የመጣ ጭካኔ ነው ብለን እንትን የምንለው። አንተ እንደተበደልክ ሰው ሆነ እሪ የሚያሰኝህ ይሄን ታሪክ ሳታቀርት አይደለም፣ ሆዳም ስለሆንክ ነው እንጂ። በእርግጥ ከሌሎቹ ፕሮሞተሮች አንተ ትሻላለህ። እየቀረብክ ቢያንስ ነገሮችን ለማስረዳት ትሞክራለህ። ውሸት ቢሆኑ ሲጀምር ውሸት ማለት ነው። ቆማ ስትሄድ አንተን ነው የምትመስለው። መተህ ዛሬም ልታስፈራራ፣ ዛሬም ተበድያለሁ፣ ስሜ ጠፍቷል ስንሰማህ አይደለም። አንዳች ነገር አንሰማህም። እንዳልኩ ከሌሎቹ አንተ ትሻላለህ ማለት ወንጀለኛ አይደለህም ማለት አይደለም። የሚከስህ አካል በመጥፋቱ ምክንያት ነው። ስለዚህ አሁንም ፍትህ እስከሚረጋገጥ ድረስ እንቀጥልበታለን። እንደዚህ አይነት ሰው የሚያመው ሰው ታሪክ ስለምናቅ ማለት ነው። አንተ ደግሞ ናቲ የምትባል ሰውዬ እንዲህ ስሉ የምታሽቃብጠው ለምን አትወልድለትም ከፈለክ? ስለዚህ አቶ መንሱር እንኳን ደህና መጡ ልንሎት እንወዳለን። እሺ አሁን ደግሞ የወይዘሮ ሙፈሪያት ካሚል ተራ ደረሰ። ውክልና ሰጥታኛለች ነው የሚለው አቶ ቢኒያም አስፋው።
ከዚህ በፊት የውጭ ጉዳይ ሚኒስትርን አግኝ በተከታታይ ነው ያየነው። በጣም ብዙ ሰው ውጭ ጉዳይ ሚኒስትር ውክልና ሰጥቶኛል ዶክተር ጌዲዮን ጢሞቴዎስ ይላሉ። የሎጂስቲክ እና ትራንስፖርት እና ሎጂስቲክ ሚኒስትርን አይተናል። የማህበራዊ ጉዳይ ሚኒስትርን አይተናል። የኢትዮጵያን አየር መንገድ ዋና ስራ አስፈጻሚን አይተናል። እነዚህ ሁሉ ውክልና ሰጪ ናቸው። አሁን ደግሞ ተራው የወይዘሮ ሙፈሪያት ካሚል ተራ ነው። ውክልና ሰጥታኛለች ነው የሚለው። ምን አይነት ውክልና? ወደ ውጪ ስንልክ የሚከፈሉ የተለያዩ ክፍያዎች እኔ ስለማይመቸኝ በአቶ ቢኒያም አስፋው አካውንት አስገቡልኝ ብላ ውክልና ሰጠችኝ ብሎ ለማረጋገጫ አሁን ሰዎች እንዲያምኑት ማለት ነው። ሙፈሪያት ካሚል የሰጠችውን ውክልና ሲያይ ብዙ ሰዎች ያምኑታል ማለት ነው። መጀመሪያ ደረጃ ውክልና ወይዘሮ ሙፈሪያት ካሚል የመንግስት ስራ ላይ ነው ያለችው። የመንግስት ስራን ነው የምታከናውነው አይደል? የመንግስት ስራን እያከናወነች ለውጭ ሰው ውክልና መስጠት ይቻላል ወይ? የውክልና ጽንሰ ሐሳብ መጀመሪያ ገብቶናል ወይ? ሁለት እሺ ይኑራት ትስጠው። የምን ገንዘብ ነው ወይ ለወይዘሮ ሙፈሪያት ካሚል የምንሰጠውና ነው እሷ ስለማይመቻት አቶ ቢኒያም አስፋው ውክልና ወስዶ እንትን የሚለው? ኤኒዌይ እንደዚህ አይነት የውክልና እንትኖች ሰነዶችን እንደ ማስረጃ እያቀረቡላችሁ ብር አምጡ የሚሏችሁ ማሳመኛ እንጂ የትኛውም ሚኒስቴር መስሪያ ቤት የትኛውም የሚኒስቴር መስሪያ ቤት ኃላፊ እንደዚህ አይነት ውክልና የመስጠት ስልጣንም የለውም። ጽንሰ ሐሳቡም እንደዚህ አይደለም የውክልና። ስለዚህ ተጠንቀቁ። በዚህ አጋጣሚ ግን ይህን ሰውዬ አሁን አካውንቱን የኢትዮጵያ ንግድ ባንክ አካውንቱ ውስጥ ገብተን ዘርማንዘሩን መያዝ እንችላለን። ዘርማንዘሩን የፖሊስ ድክመት ነው እንጂ እንደዚህና ሌሎችም ከዚህ በፊት ያሳየኋችሁ የውጭ ጉዳይ ሚኒስቴር፣ ኢትዮጵያን ኤርላይን ግሩፕ ምናምን የሁሉንም እንደዚህ አጭበርባሪዎች መያዝ ይቻላል። ግን ዋናው ነገር እናንተ የተሻለ አንደርስታንዲንግ ካላችሁ ከእንደዚህ አይነት ነገሮች ትቆጠባላችሁ። በተለይ ደግሞ ለህግ አካላት ይሄ ነገር ትክክል ነው ወይ ብሎ በተለይ ለጠበቃዎች ህግ ላይ ለሚሰሩ ሰዎች እስቲ ይልኝ ብሎ ማሳየት መጀመሪያ 300-400 ሺህ ብር ከመበላት በፊት። መልካም ቀን።